አንድ ዘፈን ሁለት መልክ በኢትዮጵያ ሰማይ ስር አዲሱ የቴዲ አፍሮ ስራ ዳስጣል አቧራ አስነስቷል። በአንድ በኩል የኢዜማ የምረጡኝ ቅስቀሳ መኪናዎች በዜማው ታጅበው ከተማውን እያወኩት ነው። በሌላ በኩል ደግሞ ዘፈኑን ያደመጡ ወጣቶች እየታሰሩ ነው የሚል አስደንጋጭ መረጃ በማህበራዊ ሚዲያ እየተሰራጨ ይገኛል። ለመሆኑ እውነቱ የቱ ነው? ዜማው የለውጥ አርማ ወይስ ለፖለቲካ ፍጆታ የተፈበረከ ወሬ? እስከ ቪዲዮው መጨረሻ አብራችሁ ይቆዩ። ለሰኔው ምርጫ ራሱን እያዘጋጀ የሚገኘው የኢትዮጵያውያን ለዜጎች ለማህበራዊ ፍትህ ኢዜማ የቴዲ አፍሮን ዳስጣል እንደ ዋነኛ የቅስቀሳ መሳሪያ እየተጠቀመበት ይገኛል። ዳስጣል የሚለው ግጥም የተገፈችውን ኢትዮጵያን የሚዘክር በመሆኑ ፓርቲው ይህንን ስሜት ከፖለቲካዊ መልእክቱ ጋር አጣጥሞታል። ነገር ግን ይህ የፓርቲው ተግባር በማህበራዊ ሚዲያ ለሚሰራጨው ወሬ ትልቅ የጥያቄ ምልክት ሆነዋል። በተለይ በፌስቡክና በቲክቶክ ላይ ዘፈኑን በስልካቸው የሰሙ ወጣቶች ታሰሩ የሚሉ መረጃዎች በስፋት እየተጋሩ ነው። ፖለቲከኞችም ሳይቀሩ ይህንኑ የእስር ጉዳይ እያስተጋቡት ይገኛሉ። እዚህ ጋር ደግሞ ለሁላችንም ጥያቄ የሚሆን ነገር ያስነሳል። አንድ የፖለቲካ ፓርቲ በይፋና በድምጽ ማጉያ የሚጠቀምበትን ሙዚቃ ግለሰቦች ስለሰሙት ብቻ ይታሰራሉ ማለት ምን ያህል እውነት ነው? ወይስ መረጃው ህዝብን ለማደናገር የቀረበ ያሰት ወሬ? ወይስ ደግሞ ለፓርቲ የሚፈቅደው ለዜጋው የማይፈቀድበት ሁኔታስ ይኖር ይሁን የሚለውን ጥያቄ ለጊዜው እንተወውና እንቀጥላለን። ቴዲ አፍሮ በአዲሱ አልበሙ ኢቶሪካ ዙሪያ ያጋጠሙትን መሰናክሎችና ከሰዋሰው ማልቲሚዲያ ጋር ያለው ውል መቋረጥ ለነገሩ ተጨማሪ ግብአት ሆነዋል። መንግስት የሙዚቃውን መለቀቅ በይፋ ባይከለክልም በስነ ልቦና ደረጃ ጫና ለመፍጠር የሚሞክሩ አካላት ሊኖሩ እንደሚችሉ ይገመታል። ይሁን እንጂ የኢዜማ ፓርቲ ሙዚቃውን በነጻነት ለቅስቀሳ መጠቀሙ የእስር ወሬውን ከእውነት ይልቅ ወደ ፖለቲካዊ ፕሮፓጋንዳ ያደላ እንዲመስል አድርጎታል። በመጨረሻም ዳስጣል ለኢዜማ የድምፅ ማግኛ፣ ለተቃዋሚዎች የመንግስት መከራከሪያ፣ ለደጋፊዎች ደግሞ የናፍቆት ዜማ ሆነዋል። እስካሁን በዘፈኑ ምክንያት የታሰረ ሰው ስለመኖሩ በቂ ማስረጃ ባይቀርብም የሙዚቃው ኃይል ግን ለመንግስትም ለተቃዋሚዎችም አጀንዳ መሆኑ ግልጽ ነው። እናንተስ ምን ትላላችሁ? በሰፈራችሁ የቅስቀሳ መኪናዎችን ሰምታችኋል ወይስ የታሰረ ሰው አይታችኋል? አስተያየቶቻችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ።